ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምናችሁ ሁሉ ሰላም። እኔ በጣም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ወደ ያስኩላችሁ ቪዲዮ እገባለሁ። ዛሬ ያስኩላችሁ ቪዲዮ ምንድነው? ሞባይል ዳታ ስትጠቀሙ ዳታችሁ አልበራ ላለና አልሰራ ላላችሁ ሰዎች ማለት ነው። ስለዚህ ይሄ ሁነኛ መፍትሄ ነው። አብራችሁን ቆዩ። ይህችን አጭር ቪዲዮ ተከታተሉ ማለት ነው። ስለዚህ አሁን ሞባይል ዳታውን አብርቼ ላሳያችሁ። ሞባይል ዳታውን እንደዚህ ኦን አረግና ከላይ ግን የዳታ ምልክቷ አትመጣም ማለት ነው። ከላይ የኮኔክሽን ምልክቷ የለችም። ስለዚህ እሷን እንዴት ማስተካከል እንችላለን ብለን ነው የሚለውን ነው ማሳያችሁ። ስለዚህ አሁን እዚች ጋር አልበራችም። እሷን ለማስተካከል ቀጥታ ወደ ሴቲንግ እንገባለን ማለት ነው። እዚህ ጋር ሴቲንግ እንገባና ዳታውን ላጥፋውና ሴቲንግ እገባለሁ። ሴቲንግ ከገባሁ በኋላ ኮኔክሽንስ የሚለውን እንነካና ሞባይል ኔትወርክስ ክሊክ እናደርጋለን። ከዛ አክሰስ ፖይንት ኔምስ ክሊክ እናደርጋለን። ከዛ ከላይ ከምትገኘውን አድ የምትለውን እንነካለን። አድ የምትለውን ከነካም በኋላ ኔም ላይ ኢቲሲ ብላችሁ ታይፕ ታደርጋላችሁ። ከዛ ኦኬ ኤፒኤን ላይ ደግሞ ኢቲሲ ዶት ኮም ብላችሁ ኦኬ ትላላችሁ። ከላይ 3 ነጠብጣቧን ትነኩና ሴቭ ታደርጋላችሁ ማለት ነው። ከዛ የኔ 2 ሴም ስለሆነ ሁለተኛው ሴም ላይም እንደዛው አድርጌ ያስገባለሁ ማለት ነው። አድ የምትለው እንደዚህ ነካለሁ። ከዛ ኔም ላይ እንደዛው ኢቲሲ ብዬ ጽፋለሁ። ኢቲሲ ብላችሁ ኦኬ ትሉታላችሁ። ከዛ ኤፒኤን ላይም ኢቲሲ ዶት ኮም ከዛ ኦኬ እዛ ሴቭ አድርጋችሁ ጨረስነ ማለት ነው። አሁን በተሳካ መልኩ ዳታችን ይበራል ማለት ነው። ስለዚህ አሁን ከዚህ ወጥተና ያለውን ነገር ቼክ አድርገን እንየው። አሁን ዳታውን ላብራ። ዳታው እንደዚህ ሳበራ በተሳካ መልኩ ያከላይ ኮኔክሽኗ መጣች ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። እሺ ቤተሰቦች ቪዲዮውን እያያችሁትን ይመስል ነበረ። እንግዲህ እንደወደዳችሁት ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ ቤቱን ሰብስክራይብ አድርጋችሁ የደወል ምልክቷን ኦል ማድረጋችሁን እንዳትረሱ። ለወዳጅ ዘመዳችሁ ደግሞ ሼር አድርጉ። አመሰግናለሁ። መልካም ጊዜ። ሰላም